በዚህ ሌሰን እንዴት ፎሬክስን አናላይዝ እንደምናደርግ የምናይ ይሆናል። ፎሬክስን አናላይዝ የምናደርግበት ብዙ ስትራቴጂዎች ይኖራሉ። ከነዛ መካከል ቴክኒካል አናላይሲስ አለ እና ደግሞ ፋንዳሜንታል አናላይሲስ አለ። ሁለቱንም ደግሞ አንድ ላይ በመጠቀም ሃይብሪድ አናላይሲስ የሚባል ወይም ፋንዳሜንታልም ቴክኒካል ሁለቱም ላይ ዲፔንድ የሆነ ስትራቴጂም አለ ማለት ነው። ከፋንዳሜንታል አናላይሲስ ስንጀምር ፋንዳሜንታል አናሊሲስ ባጭሩ በሀገር ውስጥና በዓለም ውስጥ እየተፈጠሩ ያሉትን ፋይናንሻል እና ኢኮኖሚካል ፋክተሮችን ኒውሶችን ማጥናት ነው ፋንዳሜንታል አናሊሲስ ማለት። ሀገራት የሚያወጧቸው የሚያጸድቋቸው ህጎች እንዲሁም ደግሞ አናውንሶች ሊሆኑ ይችላሉ። ብቻ እነሱን ስተዲ በማድረግ ላይ የተመሰረተ ነው ማለት ነው። የአንድ ሀገር የኤክስቼንጅ ሬት ወይም ከረንሲ ኤክስቼንጅ ሬቱ የሚወሰነው በዛች ሀገር ውስጥ ያለው የኢኮኖሚ አክቲቪቲ ነው ማለት ነው። ያንን ኢኮኖሚ አክቲቪቲ አፕ ኤንድ ዳውን የሚያደርጉ ብዙ ፋክተሮች አሉ። ከነዛ መካከል ለምሳሌ ባንኮች እና ኢንተረስት ሬት ሲሆን እነኝን በቀጣይ በደንብ እናያቸዋለን። ነገር ግን እነኚህ ሁለቱ በዋነኝነት አንድ ሀገር ላይ የሀገሪቱን ሰፕላይ እና ዲማንድ ወይም የፍላጎትና አቅርቦት መጠን እንዲጨምርና እንዲቀንስ ያደርጉታል ማለት ነው። በአንድ ሀገር ውስጥ ያለው የከረንሲ ሬት በሚጨምርና በሚቀንስ ታይም ከውጪ ሀገር ወይም ደግሞ ከሀገር ውጪ ያሉ ካምፓኒዎች ወይም ኢንቨስተሮች ወደዛ ሀገር ሄደው ኢንቨስት ሲያደርጉ ወይም ደግሞ ገንዘባቸውን ሲያወጡ የሚያደርጉት ኤክስቼንጅ አለ፣ የከረንሲ ኤክስቼንጅ ማለት ነው። ወይም ደግሞ ኢንቨስትመንት አለ። ያ ኢንቨስትመንት የሚወሰነው በዛች ሀገር ኢኮኖሚ ነው። ኢኮኖሚው አሪፍ ከሆነ ሰፕላይና ዲማንዱ አሪፍ ከሆነና እዛች ሀገር ውስጥ ያለው የኢኮኖሚ አክቲቪቲ እያደገ ከመጣ ብዙ ሰዎች ወይም ብዙ ካምፓኒዎች ወደዛ ሀገር ሄደው ኢንቨስት ማድረግ ይፈልጋሉ፣ ገንዘባቸውን ማውጣት ይፈልጋሉ። የዛ ሀገር ኢኮኖሚ የሚወሰነው በሀገሪቱ የኤክስቼንጅ ሬት ወይም ደግሞ የኢኮኖሚ ማደግና መውረድ ነው ማለት ነው። መጀመሪያ ላይ የምናየው ከፋንዳሜንታል አናሊሲስ ኪ ፋክተሮች ውስጥ የመጀመሪያው ምንድን ነው? ጂዲፒ ወይም ደግሞ ግሮስ ዶሜስቲክ ፕሮዳክት የሚባለው ሲሆን ይህ የአንድን ሀገር የሀገር ውስጥ የእድገት መጠን የምርት ማምረት እድገት መጠን የሚያሳየው ማለት ነው። ጂዲፒ ሲጨምር የአንድ ሀገር ጂዲፒ ጨመረ ስንል የዛ ሀገር ከረንሲ ዲማንድ ይጨምራል ማለት ነው። የሀገሪቱ ከረንሲ ፍላጎት ከጨመረ በሌሎች ሀገራት ተጠቃሚነቱ እየጨመረ ከመጣ ሌሎች ሀገራት ኢንቨስት ማድረግ ይፈልጋሉ ማለት ነው። በዛው መጠን የሀገሪቱ ከረንሲ እየጨመረ ይመጣል ማለት ነው። ጂዲፒ ለአንድ ሀገር የከረንሲ እድገት በጣም ከፍተኛ አስተዋጽኦ ያመጣል ማለት ነው። ሌላው ደግሞ ኢንፍሌሽን ነው። ኢንፍሌሽን ደግሞ በአንድ ሀገር ከረንሲ ቫሊዩ ላይ የሚያመጣው ተጽዕኖ በጣም ትልቅ ነው። ምክንያቱም የአንድ ሀገር ኢንፍሌሽን በጨመረ ቁጥር ከሌላ ከረንሲ ጋር ያለው ቫሊዩ በጣም ይቀንሳል ማለት ነው። አንድ ሀገር በጣም ሃየር ኢንፍሌሽን ሬት ካለው ወይም ደግሞ ኢንፍሌሽኑ በጣም ከፍተኛ ከሆነ በአንድ ሀገር ውስጥ ከሌላኛው ሀገር ጋር ሲወዳደር በጣም ከፍተኛ ኢንፍሌሽን ካለ በከረንሲያቸው ላይ በሁለቱ ሀገራት ከረንሲ ሬት ላይ ልዩነት ያመጣል ማለት ነው። በጣም ሃየር ኢንፍሌሽን ሬት ያለው ከረንሲ ቫሊዩን ሉዝ ያደርጋል ማለት ነው ከሌላው ሀገር ከረንሲ ጋር ሲተያይ ማለት ነው። ሌላው ደግሞ ሪታይል ሴልስ ወይም የችርቻሮ ሽያጮችን ሲሆን በአንድ ሀገር ውስጥ ያለውን የሪታይል ሴል መጠን ወይም ደግሞ የሽያጭ መጠን በዛ ሀገር ከረንሲ ላይ ከፍተኛ ለውጥ ያመጣል። ኢኮኖሚው ፓወርፉል እንዲሆን ስለሚያደርገው ወይም ደግሞ የሽያጭ መጠኑ በጨመረ ቁጥር የአንድን ሀገር ኢኮኖሚ ከፍ ስለሚያደርገው የዛ ሀገር ከረንሲም በዛው እየጨመረ ይመጣል ማለት ነው። ይሄም አንዱ ፋክተር ነው ማለት ነው። ሌላው ደግሞ አንኢምፕሎይመንት ሬት ወይም ደግሞ የስራ አጥ ቁጥር መጨመር ነው። የስራ አጥ ቁጥር መጨመሩ ለዛ ሀገር ከረንሲ ሬት እንዲቀንስ ወይም ደግሞ ሎ የሆነ ከረንሲ እንዲኖር ያደርጋል ማለት ነው። የከረንሲውን ቫሊዩ እንዲቀንስ ያደርጋል ማለት ነው። ምክንያቱም በአንድ ሀገር ውስጥ ያሉ የስራ አጥ ቁጥር በጣም በጨመረ ቁጥር የዛች ሀገር ኢኮኖሚ በዛው መጠን ይወርዳል ወይም ይዳከማል ማለት ነው። በአጠቃላይ ኦቨራል አንድ ሀገር ከረንሲ ቫሊዩ እንዲወርቅ ወይም ደግሞ ከሌላ ሀገር ከረንሲ ጋር ሲወዳደር ቫሊዩን እንዲያጣ ያደርገዋል ማለት ነው። ሌላው ደግሞ ኢንዱስትሪያል ፕሮዳክሽን ሬት ወይም ደግሞ የኢንዱስትሪያል ፕሮዳክሽን በጨመረ ቁጥር ወይም በብዛት አንድ ሀገር ምርቷ ባደገ ቁጥር የኢንዱስትሪው ምርት ባደገ ቁጥር ኢንፍሌሽን ወይም ደግሞ የኑሮ ውድነትም
እየቀነሰ ይመጣል ማለት ነው። ሶ የአንድ ሀገር የማምረት አቅም በጨመረ ቁጥር በዛው መጠን የአንድ ሀገር እድገት እየጨመረ ይመጣል። ኢኮኖሚው ጨመረ ማለት ደግሞ ከረንሲው ስለሚጨምር ቀጥተኛ ግንኙነት አለው ማለት ነው። ሶ የመጨረሻው ደግሞ ኢንተረስት ሬት ሲሆን ወይም ደግሞ ባንኮች ለተበዳሪዎች የሚሰጡት የወለድ መጠን አለ አይደል? ገንዘቡን ተበድረው ሲመልሱ የሚመልሱበት የወለድ መጠን አለ። ሶ ያ ወለድ መጠን ወይም ኢንትረስት ሬት በሚጨምርበት ታይም ሰዎች ገንዘብ ተበድረው ለመስራት ድፍረት ያጣሉ። ስለዚህ ገንዘባቸውን ይዘው ይቀመጣሉ ማለት ነው። ሰዎች መስራት ያቆማሉ። ገንዘብ ፍሎ አይሆንም፣ ይቀመጣል ማለት ነው። ሰዎች ከተቀመጠ ደግሞ ገንዘብ ፍሎ ካላደረገ ኢኮኖሚው በስነስርዓት ሊሰራ አይችልም ማለት ነው። ይህም ቀጥተኛ ግንኙነት አለው ከፎሬክስ ማርኬት ጋር እና ከዛች ሀገር የከረንሲ ቫሊዩ ጋር ቀጥተኛ ግንኙነት አለው ማለት ነው። ከረንሲ ከዚህ በፊት እንዳወራ ነው ከረንሲ ወደ ላይና ወደ ታች ዝቅና ከፍ የሚለው በሰፕላይ ና ዲማንድ ወይም ደግሞ በፈላጊውና በአቅርቦትና በፍላጎት መጠን ልዩነት ነው ብለናል። ማርኬቱን ሙቭ የሚያደርጉት ሴለሮችና ባየሮች ናቸው ማለት ነው። በሆነ ፕራይስ ጋዢዎችና ሻጮች የግድ መስማማት አለባቸው አንድ ትሬድ እንዲፈጸም ማለት ነው። ፋይናንሻል ኢንስቲትዩሽኖች ወይም ደግሞ ባንኮች እንዲሁም ደግሞ ማርኬት ውስጥ ትሬድ ለማድረግ የሚገቡ ትሬደሮች ባይ ወይም ደግሞ ሴል ለማለት ነው የሚገቡት ማለት ነው። በዛ ማርኬት ውስጥ የሆነ ስፔሲፊክ ከረንሲ ማለት ነው። ገዢዎች ሁልጊዜ ማርኬቱን ዲማንድ ይጨምሩታል፣ ሴለሮች ደግሞ የማርኬቱን ሰፕላይ ይጨምሩታል። በዚህ ትሬዲንግ ላይ ወይም በዚህ ትሬድ ላይ የግድ ሴለሮች ወይም ደግሞ ባየሮች እና ሴለሮች የግድ በዛ ዋጋ መስማማት አለባቸው ማለት ነው። ቴክኒካል አናላይሲስ ላይ ስንመጣ ደግሞ ቴክኒካል አናላይሲስ ምንድን ነው የሚያደርገው? በአጭሩ የማርኬቱን ዳይሬክሽን ኤስቲሜት በማድረግ ከዚህ በፊት የነበረውን የማርኬት ታሪክ ወይም ደግሞ የማርኬት ሂስትሪ በማየት እንዲሁም ደግሞ ቀጣይ ምን ሊሆን እንደሚችል ፕሪዲክት ማድረግ ነው ማለት ነው። በአጭሩ የማርኬቱን ዳታ ነው የሚያጠኑት። የማርኬቱን ዳታ በማጥናት ነው ማለት ነው። የማርኬቱን ዳታ ነው የሚያጠኑት። እንደ ፋንዳሜንታል አናሊሲስ ስተዲ ኦፍ ኢኮኖሚ ሳይሆን ስተዲ ኦፍ ማርኬት ዳታ ነው ማለት ነው። በዚህ ቴክኒካል አናሊሲስ ውስጥ እንዳየነው ቻርት ሙቭመንቱን ወይም ደግሞ የማርኬት ዳታውን ማጥናት ነው ከተባለ ያንን ቻርት ወይም ማርኬት እንዲፈጠር ያደረጉት ብዙ አካላት አሉ። የመጀመሪያው ከኮሜርሻሎች ስንጀምር ትላልቅ ኮሜርሻሎች ወይም ደግሞ የኢንስቲትዩሽኖች እና ኮሜርሻሎች ማርኬት ላይ በትልቁ ተጽዕኖ ያመጣሉ። እሱም እንዴት ነው? ለምሳሌ አንድ ፋይናንሻል ኢንስቲትዩሽን የሆነ ሀገር ሄዶ እቃ መግዛት ከፈለገ የሆነን ሀገር እቃ መግዛት ከፈለገ የግድ ገንዘቡን ወደዛ ሀገር ከረንሲ መቀየር አለበት። በዛ ታይም ትልቅ አማውንት ኦፍ ገንዘብ የትሬድ ይደረጋል ማለት ነው፣ ወይም ደግሞ ኤክስቼንጅ ይደረጋል ማለት ነው። ያንን ገንዘብ ትሬድ ሲደረግ ቀጥታ በኦቨራል ከረንሲ ሬት ላይ የዛን ሀገር ከረንሲ ሬት ይጨምረዋል። በማርኬቱ ላይ በዛ ከረንሲ ላይ አፕዋርድ ፕሬዠር ይጨምራል ማለት ነው። ማርኬቱ ከፍ እንዲል ያደርገዋል። ሌሎች ደግሞ ስፔኩሌተሮች የሚባሉ አሉ። እነኚህ እነማን ናቸው? በትልቅ አማውንት ኦፍ ገንዘብ መግዛትና መሸጥ የሚችሉ ኢንስቲትዩሽኖች፣ ባንኮች ሊሆን ይችላሉ። እንዲሁም ደግሞ ግለሰቦች እኛን ጨምሮ ይህንን ነገር ማድረግ እንችላለን ማለት ነው። ሌላው ደግሞ የሰዎች ኢሞሽን ወይም ደግሞ ስሜት ጭምር በዚህ ማርኬት ውስጥ ወይም ማርኬት ዳታ ላይ ይሳተፋል ማለት ነው። እናንተ ለምታዩት ይሄ በስክሪን ላይ የምታዩትን ቻርት ፕሪንት እንዲሆን የሚያደርጉት ሰዎች በስሜታቸው በመሰላቸው ባይም ሴልም እያደረጉ ማርኬት ውስጥ ተሳትፎ ያደርጋሉ ማለት ነው። ማርኬቱ ላይ የነኚህ ሁሉ ጥምር ምን ይፈጥራል? ፕራይስ አክሽን ይፈጥራል ማለት ነው። ያ ፕራይስ አክሽን ደግሞ ምን ክሬት ያደርጋል? ፓተርኖችን ክሬት ያደርጋል ማለት ነው። የሆነ ሼፖችን ፕሪንት ያደርጋል ማለት ነው። አጠቃላይ እነኛ ፕሪንት የተደረጉ ፓተርኖች ራሳቸውን ለብዙ አመታት እየደጋገሙ ነው በኮምፒውተራችን ስክሪን ላይ የምታዩትን ካንድል ስቲኮችን የሚፈጥሩት ማለት ነው። በአጭሩ ቴክኒካል አናሊሲስ ላይ ስተዲ የምናደርገው እነኚህ ራሳቸውን ለብዙ አመታት እየደገሙ የመጡትን በተለያዩ ምክንያቶች በባንኮች፣ በእኛ በሂውማን ኢሞሽን እንዲሁም ደግሞ በአለም ላይ በሚደረጉ የከረንሲ ልውውጦች ኤክስቼንጆች ምክንያት በብዙ ምክንያት በጣም ብዙ ምክንያቶች አሉ ከረንሲ ወደ ላይ ከፍና ዝቅ የሚልበት። በነዛ ሁሉ ምክንያት እዛ ላይ ኮምፒውተራችሁ ስክሪን ላይ ይሄ ፓተርን ፕሪንት ይደረጋል ማለት ነው። ያንን ፓተርን ማጥናት ነው ቴክኒካል አናላይሲስ። ቴክኒካል አናላይሲስ ላይ ፎከስ ስናደርግ ብዙ አይነት ስትራቴጂዎችን ትሬዲንግ ስትራቴጂዎችን
መጠቀም እንችላለን። ሶ መጀመሪያ የምናገኘው ስካልፒንግ ነው። ስካልፒንግ ምንድን ነው? ሶ ትሬዲንግ ስትራቴጂ ታይፕ ሲሆን በጣም ትንሽ ፒፕሶችን ከ5 እስከ 10 የማይበልጡ ፒፕሶችን ታርጌት በማድረግ እንዲሁም ደግሞ በትሬዲንግ ታይሙ እንዲሁም ደግሞ በሰከንድ እስከ ደቂቃ በጣም ለትንሽ ጊዜያት የሚቆይ ትሬዲንግ ስትራቴጂ ነው ማለት ነው። ኤክስኪዩሽን ታይም ፍሬሙ ከ15 ሰከንድ እስከ 1 ደቂቃ ድረስ ኤክስኪዩት ማድረግ እንችላለን ማለት ነው። ሌላው ደግሞ ዴይ ትሬዲንግ ሲሆን ታርጌት የምናደርገው ከ10 እስከ 50 ፒፕስ ነው። ዱሬሽኑ ደግሞ ለ24 ሰዓት ወይም በቀን ውስጥ ስለሆነ ትሬድ የምናደርገው ለ24 ሰዓት የመቆየት የሚችል ነው ማለት ነው። ከ24 ሰዓት ግን መብለጥ አይችልም ማለት ነው። ኤክስኪዩሽን ታይሙ ከ1 ሚኒት እስከ 5 ደቂቃ ድረስ ኤክስኪዩት ልናደርግ እንችላለን ማለት ነው። ያው ከዚህ ቀጥሎ የምናገኘው ስዊንግ ትሬዲንግ የሚባለውን ስትራቴጂ ነው። ይሄ ደግሞ ከ50 እስከ 300 ፒፕስ ድረስ ታርጌት የምናደርግበት ሲሆን ዱሬሽኑ ደግሞ ከቀናት አንዳንዴ ደግሞ እስከ ዊክ ወይም ሳምንታት ሊፈጅ ይችላል ማለት ነው። ኤክስኪዩሽን ታይሙ ደግሞ ከ15 ደቂቃ እስከ 4 ሰዓት ሊሆን ይችላል። ታይም ፍሬሙን እኛ ትሬድ የምናደርግበት ኤክስኪዩሽን ታይም ፍሬማችን ማለት ነው። ይሄ ከፍ ያለ ከዴይ ትሬዲንግ ከፍ ያለ ጊዜ የሚወስድ እና ከፍ ያለ አማውንት ኦፍ ፒፕስ ታርጌት የምናደርግበት ነው ማለት ነው። መጨረሻው ደግሞ ፖዚሽን ትሬዲንግ የሚባለው ሲሆን ይሄ ደግሞ በጣም ታርጌት የምናደርገው ከ300 ፒፕስ በላይ ነው። ጊዜ የሚፈጀው ደግሞ ከሳምንት እስከ ወራት ድረስ ሆልድ ልናደርግ እንችላለን። ትሬዲንግ ገብተን ልንቆይ እንችላለን ማለት ነው። ኤክስኪዩሽን ደግሞ ታይም ፍሬሙ ከ4 አወር እስከ ዊክሊ ታይም ፍሬም ላይ ትሬዳችንን ኤክስኪዩት ማድረግ እንችላለን ማለት ነው። እዚህ ጋር እንደምናየው ብዙ አይነት ስትራቴጂዎች አሉ። እንደምናየው እንግዲህ የኛ ታይፕ ኦፍ ስትራቴጂ የሚወሰነው እንደየ ስትራቴጂያችን እንደምንጠቀመው ኢንስትሩመንት ወይም ደግሞ ከረንሲ ፔር እንዲሁም ደግሞ የምንገባው ሴታፕ አለ። በሴታፑ መጠን ነው ማለት ነው። እንደምታዩት ከሆነ ስካልፒንግ የምንጠቀም ከሆነ በጣም ትንሽ አማውንት ኦፍ ፒፕስ ነው የምንገባው። ነገር ግን በጣም ብዙ ጊዜ በአንድ ቀን ውስጥ ብዙ ትሬዶችን ማድረግ እንችላለን ማለት ነው። በተቃራኒው ደግሞ ፖዚሽን ትሬዲንግ ካየነው በጣም ብዙ የሆነ ጊዜና ዱሬሽን የሚፈልግ ሲሆን እንዲሁም ደግሞ አማውንቱ ደግሞ እንደዛው ከፍ ያለ ነው ማለት ነው። ትሬድ ታርጌት የምናደርገው ፒፕስ ከፍ ያለ ነው። ነገር ግን ትሬድ የምናደርገው መጠን በጣም ትንሽ ነው ማለት ነው። ብዙ ጊዜ ቶሎ ልናደርግ አንችልም። እዚህ ጋር የምታዩትን ግራፍ ካያችሁ በዋይ አክሲስ ላይ ትሬድ አማውንት ኦፍ ትሬድ ሲኖር በሆልዲንግ ታይሙን ደግሞ በኤክስ አክሲስ አስቀምጠነዋል። በኤክስ አክሲስ የምታዩት ምንድነው መያዝ የምትችሉት ወይም የምትቆዩት ዱሬሽኑ ሲሆን ወደ ላይ ደግሞ ያለው ትሬድ አማውንት ኦፍ ትሬድን ነው የምናየው። የመጀመሪያው ስካልፒንግ ስታዩት ወደ ላይ ከፍ ያለ ከሁሉም ከፍ ያለና በጣም የሚበልጥ ነው በትሬዲንግ ሴታፕ ወይም ደግሞ በትሬዲንግ ብዛት ማለት ነው። ብዙ ትሬዶችን መግባት ትችላላችሁ። ነገር ግን ወደ ኤክስ አክሲስ ያለውን ርቀት ካያችሁት ደግሞ በጣም ጠባብ ነው። ያ ማለት ሆልድ አታደርጉም ማለት ነው። ያንን ትሬድ ብዙ አትቆዩበትም፣ ቶሎ ነው የምትወጡት ማለት ነው። ዱሬሽኑ በጣም የዘገየ ነው ማለት ነው። በተቃራኒ ደግሞ ስናይ ፖዚሽን ትሬዲንግ ካያችሁት ወደ ላይ ከፍ ያለ አይደለም፣ ብዙ ትሬዶችን አታደርጉም። ነገር ግን ሆልዲንግ ታይማችሁ ከፍ ያለ ነው፣ የምትቆዩት እስከ ወራት ልትቆዩ ትችላላችሁ ማለት ነው። ይሄንን ከፍ ዝቅ ማድረግ ይቻላል፣ ግን ዲፔንድ የሚሆነው ቅድም በነገርኳችሁ በሶስት ነገሮች ኢንስትሩመንታችሁ ወይም ከረንሲ ፔራችሁ ብዙ ከሆነ ኢንስትሩመንቱ ዩኤስዲ ሊሆን ይችላል፣ ጎልድ ሊሆን ይችላል። ብዙ ኢንስትሩመንቶችን ባበዛችሁ ቁጥር እንዲሁ የትሬዲንግ ፖሲቢሊቲያችሁም ኦፖርቹኒቲያችሁም እንደዛው እየጨመረ ይመጣል ማለት ነው። እንዲሁም ደግሞ ማርኬት ውስጥ ወይም ደግሞ ስቶክ ሊሆን ይችላል፣ ፎሬክስ ሊሆን ይችላል፣ ብዙ አይነት ማርኬቶችን የምትጠቀሙ ከሆነ ትሬድ የምታደርጉት መጠን ይጨምራል ማለት ነው። ሌላ የመጨረሻ ደግሞ የምታገኙት ሴታፕ ብዙ ሴታፕ የምታገኙ ከሆነ ይሄ አክቹዋሊ እንደ ስትራቴጂ እንደ ቴክኒካል አናሊሲስ እውቀታችሁ እንዲሁም ደግሞ እንደ ትሬዲንግ ኦቨራል ናውሌጃችሁ ላይ ዲፔንድ ቢሆነው እነዚህን በእነኚህ በሶስቱ ላይ ነው ዲፔንድ የሚሆነው ማለት ነው። ፔሮች እንዲሁም ደግሞ ማርኬቶች ማለት ፎሬክስ ሊሆን ይችላል፣ የተለያዩ ስቶክ ሊሆን ይችላል፣ ኮሞዲቲ ሊሆን ይችላል። እንዲሁም ደግሞ ሴታፖች ምን ያህል ሴታፖች ታገኛላችሁ የሚለው እሱ በጨመረ ቁጥር እዚህ ትሬድ እና ሆልዲንግ ታይም ብለን ያስቀመጥነው ግራፋችሁ በዛው ልክ እየጨመረ ይመጣል ማለት ነው። ምክንያቱም ብዙ ትሬዶችን መግባት ትችላላችሁ። በአንደኛው ፔር ካልሆነላችሁ በዛኛው ፔር፣ በአንደኛው ማርኬት ካልሆናችሁ በዛኛው ማድረግ ትችላላችሁ ማለት ነው። አክቹዋሊ ይሄኛው በጣም ብዙ ጊዜ ሊፈጅ ይችላል። በዚህ ኮርስ አላማው ምንድነው? ሪስክ ቱ ሪዋርዳችሁን ወይም ደግሞ ስቶፕ ሎዛችሁን በጣም
በተቻለ መጠን በጣም ታይት በማድረግ እንዲሁም ደግሞ ቴክ ፕሮፊታችሁን ደግሞ በተቻለ መጠን በጣም ትልቅ ለማድረግ ያ ማለት ሪስክ ሪዋርዳችሁን በጣም ከፍ ለማድረግ የሚያስፈልጋችሁን እውቀት ነው የምትማሩት ማለት ነው። ሶ አክቹዋሊ ይሄ ማድረግ ቀላል ነው ማለት አይቻልም። ጊዜ ይፈልጋል፣ ኤክስፒሪየንስ ይፈልጋል። ሶ ኤክስፒሪየንስ እና ጊዜ ከሰጣችሁት የማይቻል ነገር የለም። ስለዚህ በአጭሩ በዚህ ኮርስ በዚህ ሜንተርሺፕ ፕሮግራም በተቻለ መጠን ሉዛችሁን በመቀነስ ሪዋርዳችሁን ደግሞ ከፍ ማድረግ ላይ ነው አተኩረን የምንሰራው።